ሰላም ጤና ይስጥልኝ ውድ የተጓዥ ሚዲያ ቤተሰብ እንደምን ከረማችሁ። ዳስ በዓል በተመለከተ አንዳንድ መረጃዎችን ለእናንተ ለማቅረብ ወደናልና ይሄንን የዳስ በዓልን በማስመልከት በዚህ በእስራኤላውያን ዳስ በሚሰሩባቸው በሚተክሉባቸው አካባቢ ተገኝተን ዞር እያልን እየታዘብን እንገኛለን። ይሄንንም ከምን አንፃር ነው የሚለውን ነገር ትንሽ ከመጽሐፍ ቅዱስ ጋር ተያይዞ ያለውን እንቁ የሆነ ህያው የሆነውን ቃል በማያያዝ እናንተ የበለጠ እንድታነቡትና ለካም እንደዚህ ነው የሚለውን ነገር ግንዛቤ እንድንወስድም ጭምር ያንን ታሳቢ በማድረግ በዚህ በእስራኤል ውስጥ በሚገኙት ዳስ በተሰሩባቸው አካባቢዎች ተገኝተናል ማለት ነው። እንግዲህ የዳስ በዓል እንደሚታወቀው ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ ያለውን አጠቃላይ ስለ ልዩ የሆኑ በዓላቶቻቸው የእስራኤልን በዓላት አድርጎ እግዚአብሔር ለሙሴ የተናገረውን ቃል ይናገራል። የበለጠ ግን ከምዕራፍ 23 ላይ ሆኖ ከቁጥር 34 ወደ ታች ያለውን ሙሉ በሙሉ ስትመለከቱት ስለ ዳስ በዓል ነው የሚያወራውና ይህ የዳስ በዓል ምንድነው የሚለውን ነገር እስራኤላውያን በመጀመሪያ ዓመታቸው ወይም ደግሞ አዲስ ዓመት ከተቀበሉ በኋላ በዘጠነኛው ቀን ብሎ ነው የሚገልጸውና በዘጠነኛው ቀን ለእግዚአብሔር ታላቅ መስዋዕትን አድርጉ፣ ነፍሳችሁን በሙሉ አዋርዱ፣ ዝቅም ብላችሁ ወደ እግዚአብሔር ጸሎትን አድርጉ። ከማታ እስከ ማታ ያ ማለት 25 ሰዓታት ሙሉ ጾማችሁ አድራችሁ ውላችሁ ምግብን እንድትቀምሱ የሚለውን ሐሳብ ያነሳና ቀስ ብሎ ወደ ታች ሲወርድ ደግሞ ከተወሰኑ ቀናት ወይም ከ3 ቀናት በኋላ ደግሞ ይህንን የዳስ በዓልን እንዲያከብሩ ሙሴ ለእስራኤላውያን እንዲህ ብለ ንገራቸው ብሎ ደግሞ ይናገራል ማለት ነው። ምንድነው የሚለው? አመቱን በገባ አሁን በእስራኤላውያን አዲስ አመት ነው ማለት ጥቅምት 6 በአውሮፓ አቆጣጠር፣ በኢትዮጵያውያን ደግሞ ዛሬ መስከረም 26 ነው። በእስራኤላውያን አቆጣጠር ደግሞ ዛሬ ኦክቶበር ወይም ደግሞ ጥቅምት 13 ነው ብለው የሚቆጥሩትና ነገር ግን አዲስ አመታቸው አሁን እንግዲህ በዚች በ13 ቀናት መካከል እንግዲህ የዛሬ 13 ቀን አካባቢ ነው አዲስ አመታቸው ያከበሩ ማለት ነው። ቢሆንም ግን 7ኛው ቀን እያለ ነው የሚቆጥረው መጽሐፍ ቅዱስና የነሱን የበዓላቶቻቸው ወይም የአዲስ አመታቸውን አቆጣጠር እንዴት እንደሆነ ብዙ መረጃዎችን የሚጠይቅ ሆኖ እሱ ቀስ ብለን በሌላ ጊዜ አጥንተን የምንመጣበት ይሆናል። ለማንኛውም አዲስ አመታቸው በገባ ከ13ኛው ቀን ዋዜማ ጀምረው ለተከታታይ 7 ቀን ሙሉ የዳስ በዓል ብለው ዳሶችን የዘንባባ ዝንጣፊን አምጥተው በየአካባቢው በየሜዳው ላይ ዳስ ሰርተው ልጆቻቸው የልጆቻቸውና ትውልዱን እንዲያውቀው ለማድረግ የተሰጠ የሥርዓት ህግ ነው ማለት ነውና ሙሴ ከእግዚአብሔር የተቀበለውን ህግ ለእስራኤላውያን አስተላልፏል። ያም ደግሞ በተለይ ከቁጥር 34 ጀምራችሁ እስከ መጨረሻው ድረስ ያለውን ኦሪት ዘሌዋውያን ምዕራፍ 23 ማለት ነው ብታነቡት ስለዚህ በዓል ነው የሚያነሳውና በጣም ከደነቀኝና ከገረመኝ ሁኔታ ደግሞ የመጀመሪያዋ ቀን ዳስ በዓልን በምታከብሩበት የመጀመሪያዋን ቀን ብሎ ይናገራል። የዘንባባ ዝንጣፊን የሚያማምሩ ቅጠሎችን ከወንዝ ዳር ሂዳችሁ ቆርጣችሁ እንደዚሁም ደግሞ የአሃያ ይላል እንግዲህ ይሄ የትሩንጎ አይነት ተክል የሆነ ፍሬ የሆነውን ነገር ቆርጣችሁ አምጡ። ያንንም በየቦታችሁ በየቤታችሁ አድርጉ። እንደዚሁም ደግሞ በየዳሶቻችሁ በመሰሯቸው ዳሶቻችሁ በሙሉ ልጆቻችሁ በማስቀመጥ እዛው በማሳደር በማዋል አዳዲስ መስዋዕትን 7 ቀን ሙሉ ለእግዚአብሔር ሰው ብሎ ያስቀምጣል። በጣም የሚደንቀው ነገር እንደዚሁም በ7ኛው ቀን ልክ እንደ ሰንበት ምንም አይነት ስራ እንዳሰሩባት ኦክቶበር 7 እንደ ሰንበት ሆና ትከበራለች። እስከ ማታ ድረስ ምንም አይነት መኪና፣ ምን አይነት አውቶቡስ፣ ምንም አይነት ታክሲ፣ ምንም አይነት ስራ፣ ምንም አይነት ኤሌክትሪክ ነገር ምንም አይነኩም። በዓላቸው አድርገው ያከብሯታል። በ8ኛው ቀን ግን ልክ በዓሉ እንደቀጠለ ሆኖ ነገር ግን በየዳሶቻቸው በየአካባቢያቸው እየተጓዙ
ለልጆቻቸው የመጽሐፍ ቅዱስን ቃል ሙሴ ለእስራኤላውያን እግዚአብሔር እንዲህ ብለ ንገራቸው ብሎ የተናገረውን ቃል እየተናገሩ እያስተማሩ ሰባቱንም ቀን አዳዲስ መስዋዕት እየሰው ይከርማሉ በዳሳቸው ውስጥ ማለት ነው። ከዛ በመቀጠል በ15ኛው ቀን ወይም ደግሞ በእነሱ በ23 ወይም በኢትዮጵያውያን ይቅርታ አድርጉልኝ ያው ብዙ ስለምታታብኝ ነውና ለተከታታይ 7 ቀን ከቆዩ በኋላ ደግሞ በተመሳሳይ ጊዜ ያችንም በዓል እንደ ሰንበት አድርገው ያከብሯታል የመውጫዋ ሰዓት ማለት ነው። እንግዲህ አስቡ ለመጀመሪያው ቀን የዘንባባ ዝንጣፊና የሚያማምሩ አትክልቶችን ይዛችሁ ተጓዙ ወደ ቤታችሁ ወሰዱ ከዛም ለልጆቻችሁ ንገሩ ይላል ሙሴ ለእስራኤላውያን ሲነግራቸው። በመጨረሻውም ቀን ደግሞ እችኑ በዓል በተመሳሳይ መንገድ አክብረው በዓላቸውን ሰንበት አድርገው እንዲያከብሯትና እንዲያስዋት ደግሞ መልሶ ይነግራቸዋል ማለት ነው። ከዛ የተነሳ የተለያየ አሁን እስራኤላውያን የተለያየ የዘንባባ ዝንጣፊ በሚያምር ሁኔታ አሽገው በየቤቶቻቸው ይዘው ይሄዳሉ። ያ ማለት በረከት ነው እና ለልጆቻቸው ደግሞ ይሄው እኛ እስራኤላውያን ከግብጽ ስንወጣ በዳስ የነበርናቸውን ቀናቶች እንድናስብ እግዚአብሔር አምላክ ለሙሴ ቃል ኪዳን ሰጥቶልናልና ይሄንን ሕግ እንድናከብር ግዴታ ስላለብን ነው ብለው ለልጆቻቸው ያስተምራሉ ማለት ነው። በጣም ይደንቃችሁ ነገር ዘወር እያልኩኝ አሳያቸዋለሁኝ። ለእያንዳንዱ የጽሁፍ ጥቅስ አስቀምጠውባቸዋልና በዛኛውም ሳይድ እንደዛውም በዚህኛውም ሳይድ እና ምንድነው አሁን በተለይ በጦርነት ጊዜ ነው ያሉት እነዚህ እስራኤላውያን። በጣም የሚደንቀው ነገር ምንም ጦርነት ከነሱ ተለይቶ አያውቅም። ጠላቶቻቸው በዙሪያቸው ከቧቸዋልና ቢሆንም ግን በዓላቶቻቸው በምንም ተአምር አያስታጉሉም። እግዚአብሔር ባላቸው መሰረት ሙሴ ባስቀመጠላቸው ሕግ መሰረት ይጓዛሉ ማለት ነውና አሁን ይሄን እዚህ ጋር የምታዩት ምናልባት ተቆርጦ ከሆነ አላውቅም ቅድም በአማርኛ ተርጉሜ አየው ነበርና እንደ ዋላም በየውሃ ምንጩ ይሄድን ውሃውን ብንጠጣው ስኑሮ ምናምን እያለ እዛ ጋር ጽሁፍ ያለውን ይናገራል። እዛኛው ሳይድ ደግሞ ስትሄዱ አቤቱ ህያው የእግዚአብሔር አምላክ ሆይ አንተ ህያው ነህ ዘላለም ማንም ፍጠረን ሳይል ነፍሳትን በሙሉ ፈጥረሃልና በአለም ዙሪያ ላይ ያሉትን ህያዋን ነፍሳትን በሙሉ እንዳንተ ህያው ሆነው ይኖር ዘንድ ይሁን ይደረግልን አሜን የሚል ጽሁፍ ደግሞ ታያላችሁ። እዚህ ጋርም ዙሪያው ያለው ለእያንዳንዱ እኔ ያው በትርጉም ስለሆነ ማቃቸውና እየተረጎምኩ ነው ሳይው የነበረ ለእያንዳንዱ ጽሁፉ ከመጽሐፍ ቅዱስ ጥቅስ የተነሳ ነው ያስቀመጡትና እኔ በጣም ደስ ያለኝና የእስራኤላውያን በዓላቶቻቸውን ካስደነቀኝ ነገር ሁሉ እያንዳንዱ የሚያከብሩትን በዓል ሃይማኖታዊ በዓል ነው። በሃይማኖታዊ በዓል ደግሞ ምንም አይነት ጭፈራ የለም። ምንም አይነት ይሄ መወዛገብ ወደ ላይ ወደ ታች ምናምን የሚባል ነገር የለም። ምንም አይነት ለመብል መሯሯጥ የለም። በጣም የሚደንቀው ነገር በጽሞና በጸጥታ መንፈስ ሆነው ከእግዚአብሔር ጋር ተገናኝተው ጸሎት አድርገው የሚያሳልፉት በዓላቸው በመሆኑ ይሄንን ለኛ ለክርስቲያኖችም እንዳራያ ይሆናል ብዬ ወስደዋለሁኝና እንግዲህ ያለውን ነገር ዞር እያልኩኝ ደግሞ አሳያቸዋለሁ። እግዚአብሔር ይስጥልኝ። መልካም ጊዜ ለእስራኤላውያን እህት ወንድሞቼ በሙሉ መልካም የዳስ በዓል ይሁንላችሁ። እግዚአብሔር ይስጥልኝ።